የጥሬው ወርቅ ዋጋ ሁሌም እንደምላችሁ እጅግ በጣም ወሳኝ ነው። በተለይ ደግሞ ከተሰራ ወርቅ ጋር ቀጥተኛ የሆነ ግንኙነት አለው። የጥሬው ወርቅ ዋጋ ቀነሰ ማለት ያው ጥሬ ግብአት ስለሆነ ለሚሰራም ወርቅ ይቀንሳል ማለት ነው። በተጨማሪም ደግሞ በአሜሪካ ዶላርና በኢትዮጵያ ብር ነው የምነግራችሁ። በአሜሪካ ዶላርስ እያንዳንዱ ካራቶች በምን ያህል ነው የቀነሱት? በተለይ ደግሞ በጣም ተፈላጊ የሆኑት ካራቶች የ18 እና የ21 የ22 ካራት እንዲሁም የ24 ካራት በምን ያህል የአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በመሸጥ ላይ ይገኛሉ የሚለውን ሙሉ መረጃ ይዘንላችሁ መተናል። ይህንን ጠቃሚና ወሳኝ የሆነ መረጃ ታዲያ ስትከታተሉ ብቻችሁን አትከታተሉ። ለሌሎችም ሼር ማድረግ እንዲሁም ሌሎች ጋር እንዲደርስ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እጅግ በጣም እናበረታታለን። አሁን ቀጥታ የምናልፈው ወደ ወርቅ ዋጋዎቹ መረጃ ይሆናል። የምንጀምረው ከ14 ካራት ዋጋ ነው። የ14 ካራቱ ዛሬ ላይ በ77 ከ02 ነው በመሸጥ ላይ የሚገኘው። ትላንትና ታስታውሱ ከነበረ በ78 ነበር እየተሸጠ የነበረው። በ1 ዶላር እንግዲህ ዝቅ ብሏል። በኢትዮጵያ ብር ደግሞ በ12194 ከ14 ነው በመሸጥ ላይ ያለው። የ15 ካራቱን ስንመለከት 15 ካራቱ በ82 ከ53 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ደግሞ በ13065 ብር ከ15 እየተሸጠ ይገኛል። ተመልካች አድማጮቻችን የወርቁን ካራት እንግዲህ ከታች ወደ ላይ ነው እየነገርናችሁ ያለ ነው። ከታች ወደ ላይ ስንጨምር የካራቱ መጠን እንግዲህ ጥራቱም ይጨምራል። ጥራቱ ሲጨምር ደግሞ ዋጋውም አብሮ ከፍ እያለ እንደሆነ መቼም የተመለከታችሁ ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ዋጋውም አብሮ ይጨምራል። ለምን? የወርቁ ጥራት አብሮ እየጨመረ ስላለ ማለት ነው።